Diga Masangama la pambatu talba bacha fatati talba bacha fatati Tokko du'e tokkon taa'u wal gaggala fakkaataati Emulee agarbatiisa waan ofii maaltu gadhiisa Emulee agarbatiisa waan ofii maaltu gadhiisa Masangama lafan baatu talba bacha fakkaataati Tokko nyaatee tokkon taa'u wal gaggala fakkaataati Emulee agarbatiisa waan ofii maaltu gadhiisa akkam jirtan daawwattoota keenya fayyaa qabdan irraas viidiyoo hariyaati waliin dhufnee jira viidiyoo ajaa'ibaa viidiyoon keenya takka taa'ee takka nyaatu wal gaggalaafachuu taatii jee Hacaaluu Hundeessaa nuuf dhaamee jira Oguu Jawaar gabbee dubbatuunis gabbaanee dubbachuu hin dhiisu Oguu namichi maraataan sun waan takka balleessinuus gabbaanee dubbachuu hin dhiisu Anna har'a viidiyoo ajaa'ibaa qabnee dhufnee namichi deemuu deemaa akkaataatti deemuu Jawaar takka nuuf hima waliin haala geeffannu mee wal dhufaana tura waa'ee dhiyoo tanaanis dheengadda viidiyoo irra dalageetu ture ummata biyya biraa irraa dhufu harkaan cinqee jira kaan qalabatiitti kaan jala seena kaan harratti tuttuqa mee Jawaar dhaamsa qabaa fi mee dhaamsa kana dhageeffannee viidiyoo kan nyaa'ee gallu mee let's go እንዴት ነው ሰው መሪ እኮ ኦራ አለው መሪ እኮ ግርማ ሞገስ አለው አይደል ያ ልክ ግርማ ሞገስን መጠበቅ የሀገሪቷን ግርማ ሞገስ መጠበቅ ያስፈልጋል ሁሉም አንፃር እንጂ ሁሌ እንደ ህፃን መቧረቅ በጣም ኔቨርቲም ሜ በረጋችን ላይ አብይን አይደለም የሚያዩት ኢትዮጵያን እኮ ነው የሚያዩት ያ ሀገር ነው የሚያዩት እና ሀገር ሆኖ ሀገርን አክሎ መታየት አስፈልጋል ዳውቱ ተከኛ አኩማ አገርተን ነምኒ አብይ ጀለይ ብሉ ከንመቅ አንዋ ከንመት ተቃንፈን خرد من ወላል ኸቤ ከኛ ከሰነ አከነም ብየ ቡልቹ አከነም ብያን ዲሙ ተከቲ ነማውጅ ናሶ አጃብ ነው ተጆሪስ ቲም ምትስ ቪዲዮ ረደለኝ ደደምኔ አመተ ስለ አክዱራ ጋፈቱረት አመተ ሮብ የብቹ ጅራ አመተ ዱራ አመተ ለማዳ ወንጎሬ አምሌሞ አረ ነምኒ ጃለተ ሜቲ ወሪስ እንደገፍተን ቲም ሜ ሃሊ ሮረት አስደምና አብይ ደሙ ደማ አከቲ ደሙስ ሜ አፋን ጆራ ራይ ብልጽግና ነው አብዩ አመነ ጅራ ከደሙ isnitu nama namele abiyu amane jira me nafana tura adage funu jarwan hale ሮረቲ ዋይ ዲዮ ተነ ኔፓል ከስቲ ረቲ adage funu me አንፃር ስናይ ኔፓልና ኢትዮጵያ የሚጋሩት ነገር አለ ብዙ የሚጋሩት አለ አንደኛ ማህበራዊ ክፍፍሉ አለ የፓርቲ ክፍፍል አለ እናም ከኢትዮጵያ የኔፓል የሚገርም ነው ታውቃለ ሊቃኑ የተቃዋሚው የገዩ ፓርቲም እኮ አንድ ሆነው ኮሊሽን ፈጥረዋል ወጣቱን ለመጨቆን ግን የዳቦ ጥያቄ በመሸወድ በማጭበርበር ልታመልጧት ሲሉ ኤቨር ኔፓል ላይ ጊዜ ስለሌለ ነው እንጂ ሰዎች የተቃዋሚው መንግስት የተቃዋሚው ፓርቲና ገዩ ፓርቲ አንድ ላይ መጣው ጸረ ሙስና ዘመቻ ሲጀመር እና ምርመራ ይደረግ የጸረ ሙስና ኮሚሽን ምርመራ እንዳያደርግ ብሎክ ለማድረግ አንድ ላይ ጆይን አድርገው ተቃዋሚውና ገዩ ፓርቲ ፓርላሜንታሪ ሱፐር ማጆሪቲ ፈጠሩ ኳሽ አደረጉት ከ2/3 በላይ ድምጽ አንድ ላይ ያመጡና የሚደረገው ምርመራ እንዲዘጋ አደረጉ ከኢትዮጵያ ጋር የሚያያይዘው ምንድነው አንደኛ የኢኮኖሚ የኔፓል እንደውም ከኢትዮጵያ ይሻላል ብዙ ወጣት የኔፓል እንደውም ከኢትዮጵያ ይሻላል ኢትዮጵያ ባለፈው 5 አመት ከተመረቀው ወጣት ውስጥ 5% አይሆንም ስራ የያዘው 5% አይሆንም ስራ የያዘው ደግሞ በጣም ዝቅተኛ ክፍያ ነው እየተሰጠ ያለው የኑሮ ውድነቱ በጣም እየተባባሰ ነው ያለው እና ስራ አጥነው ስራ ያለውም በጣም ትንሽ ገቢ ነው ያለው በአንድ ወገን ህዝቡ በዚህ ሁኔታ ነው በሌላ ወገን ደግሞ ገዢዎቹ በራሳቸው ኢሉዥን ውስጥ ነው እየተጓዙ ያሉት ልክ እንደ አብይ እኮ ምን አድርገዋል መሰለሱ ከኤርፖርት ወደ እነሱ ሰፈር የሚሄደው መንገድ የሚመስለው ጉደኛ እነሱ ሰፈር አትክልት ውሃ ይጠጣል ሌላ ሰፈር ውሃ የለ ሰው ውሃ የሚጠጣ ነገር የለውም እና ካለ ወንዲ ኢትዮጵያ ከስተጀራማት ሚኒስትሮቹና ከሚኒስትሮቹ ጋር የተያዘው ባለሀብትና የተያዘው ይሄ ተጠቃሚ አርቲስቱ ምናምን ከመንግስት ጋር ያለው ኃይል
የሚኖረው የቅንጦት ኑሮ ምን አድርጓቸዋል እንዲረሱ። በነገራቸው ይገርማቸዋል እኮ ስለ አሁን ያኔ ሐኪሞቹ 9000 ብር ነው የሚከፈለን ሲሉ በዳይሬክተር ደረጃ ያሉ ሰዎች እንዴ ውሸት ነው እንደዚህ 9000 ብር የሚከፈለው አለ እንዴ እኮ ነው የሚሉት። ወሪ ጉባጅ ሩምቤ 9000 የሚከፈለው የለም ነው። እና ምክንያቱም ራሳቸው ደሞዛቸውን አይተውት አያውቁም። አይታን ደሞዝ አይደለም because ጉቦ እንጀራ ተንጋ በጣም በተንጣለለ ለሀብት በተሰፈረፈበት ኑሮ ነው የሚኖሩት። ኢትዮጵያ ውስጥ ፕሮባብሊ 1000 እስከ 2000 የሚሆኑ ሰዎች የኢትዮጵያን ኑሮ አይደለም እየኖሩ ያሉት። የሞናኮ የኢምሬት ሰዎች የሚኖሩት ኑሮ የሚኖሩት ኔፓሎችም እንደዛ ነበር የሚኖሩት። ይሄ ምን አለው? አንደኛ ከህዝቡ ተነጥለው የተለየ ደሴት ውስጥ ቁጭ ብለው ራሳቸውን ዋሹ። በራራችን ላይ የኢኮኖሚ ሚራክል ነው አብይ ሲል እኮ ኦቪድን ማየት አለበት። ኦቪድ አሁን አብይ የሚያየው ኦቪድን ኦቪድ በ500,000 ብር ጀምሮ ኦቪድ ዳበተ አብይ خدوم ባንጎደተ ማለት ብዙ ትሪሊየን ኢትዮጵያ ብር ማግኘቱ ሚራክል እንጂ በሌላ ልገልጸው አልችልም። እና ዮናስ እና አብይ እነዚህ ከዛ አካባቢ ያሉት ከሰራዊት ጋር የተጠቀሙ ግለሰቦችና የነሱ ልጆችና የነሱ ዘመድ አዝማዶች ኢትዮጵያ ውስጥ ያለው የኢኮኖሚ ችግር የኢኮኖሚ ወላፈን እየነካቸው አይደለም። they live completely insulated ሆነው ነው የሚኖሩት። እና ኔፓልም የሆነው ይሄ ነው። ኢትዮጵያ ውስጥም ከዚህ በፊት ካንተ ጋር ነው ከሌላ ሰው ጋር ስንወያይ ይቺ ደሴት በቅርቡ በህዝቡ ማዕበል ትዋጣለች ነው ያልኩት። ኔፓል ውስጥ ኤግዛክትሊ ሆነው ምንድነው የገዮቹ አይላንድ ወይም ደሴት በህዝብ ተዋጠች። ከማዕበሉ ለማባጥ አክቹአሊ በጣም ጥሩ ማሳያው የሚገርም እኮ ነው። ሊትራሊ የህዝቡ ማዕበል ለማምለጥ ልክ ጎርፍ ወይም ደግሞ ሱናሚ ሲመጣ በሄሊኮፕተር አለ ሰውን ከዋው ምታነጣው ሊትራሊ በሄሊኮፕተር እኮ ነው አመራሮቹ ያመለጡት። እንደ ኢትዮጵያ ውስጥ it is going to happen. It's going ዳውቶ ተከኛ ኩመ ደገሰን ኔፓል ከሰው እንዴት ወርደ ሙርሙፊ ወርቢ የቡልች ወይቹ አከነመ ጁዋር ፊ ሊዱፋን ኢፊ አብይ ወልታሃኒ ኡመተ ዳወከ ደቡዮቹ ማሊፍ ቱ ቢን ዳቦ ቱ ቢረኮ ከዳብቱ ሚቲ ጁዋሪዮ አብይ ደገሬው hintaatu umman indisun malif amalal isin warabi yakhas jurujurun samiti tuti ak wam kudo wallalan namni bar dura watinya chura dabe bar shiro ya chura dabe bar me adarich ababe akai santi firran fatan me adarich ababe dege fnasti beneme ዋንስ ጀቱ ነፋንቱራ በህዳሴ ግድብ ተሳክቶልናል። በግሪን ሌጋሲ ተሳክቶልናል። ኢትዮጵያ ስንዴ ናት ለምንም ብለን በጀመርነው ገብተን በጀመርነው ስራ በስንዴ ምርት ራሳችንን ችለናል። እስከ መላክ ድረስ ጀምረናል። ሰሞኑን የክላይሜት ሰሚትን ለማስተናገድ አዲስ አበባ ሽርጉድ እያለች ነው። ግዙፍ የሆኑ ስራዎች እየተሰሩ ነው። ሰፋፊ የስራ ዕድል እየተፈጠረ ነው ያለው። የኢትዮጵያ ተስፋ ከፊታችን የለመለመ ነው፣ የሚጨበጥ ነው፣ የሚታይ እውነት ተጨባጭ የሆነ የኢትዮጵያ ማንሰራራት የሚናገሩ በርካታ ስራዎች ውጤታማ ሆነውልናል። እንደዚህ አይነት ዘላቂ ስራዎችን ደግሞ ከዚህ በላይ ውጤታማ ለማድረግ ዳውቱ ተከኘው ነው አዳነች አበቤ ያከየቱ ደገሰን ኢፍራም ፈተነ ጅራን ኡምኒ የሮ አመተሸነ በረቶኒ መረቀሜ ፐርሰንቲ ዲበራ ፐርሰንቲ ሰከልተምሽን ደለቃን ቀብቱ ፐርሰንቲ ሸንቆፋቱ ደለቃ ቀብ ፐርሰንቲ ሸነን ደለይዱስ ደሞዘ ብሬዳ ነርከተን ደሞ ጅሩን ቃሎቴ ጅርቲ ኢሳን ገሩ ቀመዲ ኦምሽኔ ቢአላቶ እርጉ የገለስ እንጃን ኢትዮጵያን ጉተቹ ጅርቲ እንጃን ቢኮዝ ኢሳን አዲስ አበባ ካስ ይደረተን ሰበምኔ አዲስ አበባ ካስ አምባን ኢሳን በከብራን ቢሆን አንጋ ደሞዘ ሱን ተየን ኢሳን ሚንዳን ሳይ ሱን ተየን ሐናን ጅራቹ ይችላል ድላማ ኢፍቁበ ሂንቀብኑ ምን ይሄ ወላለኒ ጅራን ተናጀና በተናን ሙኒ ኩቴ ጅራን ደገፈዳ መስ ቪዲዮ ብራቻ ጠቅላይ ሚኒስትሩ ስልጣን እንዲለቅ አዘዘው። ሚኒስትሮቹ እንዲለቁ አዘዘ። ጠቅላይ ሚኒስትሩ እንኳን አንገራግሮ ነበር። ታማጆቹ ሙትዛስ ጥያቄ ያቀረበለት ያው ማዘዝ ስለማይችል ነገሮች ከቁጥጥር ውጪ ናቸው፣ ስለዚህ ስልጣን ምትለቁ ይሻላል ሲል የሀገር ውስጥ ሚኒስትሩ ለቀቀ። ሌሎች ሚኒስትሮች ሲለቁ ጠቅላይ ሚኒስትሩ አንገራግሮ ነበር።
እነዚህ አሸባሪዎች ናቸው ክራሽ መደረግ አለባቸው ምናምን ብሏል። ከዛ ፖሊስ መንገድ ከፈተላቸው ልጆቹ ፖሊስና መንገድ ሲከፍትላቸው በጣም የሚጠበቅ ሰፈር ነው። በነገራችን ላይ ሰፈሩ በጣም የሚጠበቅ ሰፈር ነው እና ህዝቡም በጣም ብዙ ሲመጣ መከላከያውም ፖሊስም ሲያይ ይሄ የሚቆም ጎርፍ አይደለም። ቪዲዮዎች አሉ። ለምሳሌ ሲከፍቱላቸው ግቢውን ወታደሮቹ ከፈቱላቸው የሚኒስቴሮቹ ጠባቂዎች ግቢ ሲከፍቱላቸው ነበርና ልጆቹ ገብተው እሳት ለኮሱበት። ጠቅላይ ሚኒስትሩ ለጥቂት እኮ ነው ያመለጠው። ፋይናንስ ሚኒስትሩ ይዘውት ውሃው ሲያባሩት ነበርና በአጠቃላይ የምታየው ምንድነው ሬሌቫንሱ? ስልጣን ላይ የሚመጡ ሰዎች ራሳቸውን ይረሳሉ። የራሳቸውን በብል ይፈጥራሉ። ይሄ የብልጽግና ደሴት ምለው ግሩፕ ይመታሳኒ በጥቂት የተሳሰሩ ሰዎች ደሴት ይሄ በረጋ ኦሊ የሚባለው ጠቅላይ ሚኒስትር ኦልሞስት ከአብይ ጋር ተመሳሳይ ነገር ተናግሯል ስለ ኢኮኖሚ። ኔፓል ኢኮኖሚ ሚራክለስ በሆነ መልኩ ነው እያደገ ያለው ብሎ ተናግሯል። ከኒ ኢማጂን ይሄን የዛሬ 3 ወር ምናምን ነው 3 ሳምንት መሰለኝ ቻይና ላይ እኮ ሪሰፕሽን ነበር። ከፍተኛ የሆነ ስቴት ሪሰፕሽን ተደርጎለት ቻይና እና ህንድን እያጫወተ መቀጠል ነው የፈለገው ሀገር ውስጥ ህዝብ እየተዘረፈ። የእሱ ቤተሰቦች ግን እንዲሁም ደግሞ የሌሎቹ ሚኒስትሮች ቤተሰቦች የአውሮፓና አሜሪካ ሀብታሞች ከሚኖሩት በላይ የአረብ ቱጃሮች የሚኖሩትን አይነት ኑሮ ነበር የሚኖሩት እና መጨረሻ ላይ ህዝቡ መጣ ያለ የሌላቸውን በሙሉ አቃጥሎባቸው ተባረው አሁን ወደ ሽግግር እየተዘጋጁ ያለበት ሁኔታ ነው ያለው። ዳውቶ ከኛ አኩመ ደገሰኒቲ ሙሙቺ ብያ ኔፓል ብየሱኒ አኩም አብየቲ ቢቲተኛ ሰሚ ኸስደ ሙጅርቲ ቢቲተኛ ጉዶች ጅርቲ ጀት ኢሳ ሀሳይ ተርባን ሲዲ ቦደ ነምኒ ትሊ ኹኑ እንዲ ትዱፈ ጀቹ ኸራበ ነፈኙ መከላከያ ፖሊስ ማለት ኢሳን ጅሩን ሳኒቲስ ከጅሩ ትቆ ኢሳን ጅሩ ትቆታሪ ወበር ኢሳን ጉቦ ስራ ፍሩት መቀርሽ ዲበታ ከዲበለ ስራ ፍሩት ኒር ተነን በር ቀበኙ ብያ ጉዳ ፍሩት ኒበር መከላከያ ፊ ፖሊስ ነው ሲቀበር ዲበታ ከዲበለ ስራ ፍሩት ነው ስራ ፍሩ በር ተነን ቀበኝ ብያ ጉዳ ተብጅራ አዳንቾንስ ኘቱ ብያ ጉዱ ጅርቲስ እንጃን አማ ቢቲያ ከም ጅርቲ ታና ይጀንቀበ ነው መንዲ ዋተቃርኩት እንጀራኒቲ ኮንትሮባንስ ዲዱራ ቢቲ ጉዱ ጅርቲ ያከስቱ መንዲ ድል ኹን ትቤ አሽራ አሪየ አብይስ ሜቢ ተርባንስ ዲ ቤን ሜት እንመላለመ በቀረቀታ ያደን አንድ ስብሰባ ላይ የወጣት ያላቸው ነገር አለ። የአውራ ጎዳና መንግስት ነው ያላቸው። የአውራ ጎዳና ክልላዊ መንግስት። ምክንያቱም መንግስት የሚባለው ነገር አዲስ አበባና ሜጀር ሃይዌይ ላይ ብቻ ነው ያለው። ሌላው ማህበረሰብ ተረስቷል። ጥቅሙን እያገኘ አይደለም፣ እየተጎዳ ነው ያለው። ኢትዮጵያ ውስጥ ጫናው የኑሮ ውድነቱ ማንኛውንም ክፍፍል ሊያስረሳ ሊያስጥል የሚችል ነው። ፕራክቲካሊ ደግሞ እያየ ነው። እነሱም ይደብቃሉ እንጂ በሚያደርጉ ግምገማ አሁን ያው ሊነግሩት ስለማይፈልጉ ነው። ሰላም ግምገማ አድርጓል፣ ደህንነት ግምገማ አድርጓል፣ በፓርቲ ደረጃም ግምገማ አድርገዋል። ነምበር 1 ኢሹ ለስርዓታችን ትልቅ ጠንቅ ኢኮኖሚውና ሙስናው ነው የሚል ደምድሞ ነበረ፣ ግን እርምጃ አልተወሰደበትም። ለዛ ነው የአብይ 30% የሚልህ የኢኮኖሚ ጫናውን ለመቀነስ በኢኮኖሚ የሚመጣበትን ጫና ለመቀነስ የሚያስችል እርምጃ ሳይሆን ሊያባብስ የሚችል እርምጃ ስለሚወስድ ውድቀቱን በጣም እያፋጠነው እየሄደ ያለው። ዳውቶ ተከኛ አኩመ ደገሰን ጀዋራ ከጀቲ ኢፊፉ ኢሳኑ ታኒ ገማገመኒ ወልመሪያተኒ መሪ ጎዱ ቱረን መሪ ሱን ከሰቲ ረክኒ ጉዱን ቢተኛ ቀበቴ ዲነግዲ አከታቴ ሆበተኒ ጅረኒ እሱ ነምኒ ቢያኸኝ ከሰቲ ነምኒ ብረተ ሐርካታ ዲበራ ሐርካንታ ሰገልተሚሽን ጨራ ሆጂን ቀቡ ሸናን ጨራ ሆጂ ቀቡስ ምንዳን ሂንገው ወሪ ቢየሱን ከሰተቺሱን ተብጅር ነመኹ ደንቆፈ ነመዲ ኹመታ ከቆፈ ወሪ ኻን ወሪ ቢያ ኻን ኢራን ፈተመን ጅረን ሞቱማኑ ኸጅሩ ፍንፍኔ ረግዜ ባቴ ፊ በካ መጋሎታ አካ ድረዳዋ ኻና ማለ እንጅሩ ሱኑ ድረዳዋ ኸቶም እንጅሩ እና ብይ አከና ኻና ከሰጅራ ሜ ኻነቦ ጋፊ ተካንስ ኒከባ ኻነቦ አብይ hangamta ka angura turame comment jele debisana debisa hangamta khataw sini fakata turban la mabati takka bati lo me amatta wan hariya egada jejra juan wan hariya eganna amata hariya wan hariya dufa akka agarta namchichi marate jira ummanni ifkuba hinka bantana fi ummanni khun hinjuru jannanuti
ساعة من ركتتي أداني تسيباتي أبي سيباتي أكونون بيخنيا سميتو كجرا كمدي بيالا الكجرا سينجان نمني جنوانيا سو دبيجر أنا خنرا هسوي جرانوتي أنا دوتو تخنيا سمانو هدو قدتو ما سبسكرايب كموتا كنا جيتو كستنيف أما خنا أقولك جيستن أبدين سرقة شير وليم كدا يادا خسن كومنت جلت لايك نقول فيديو سجلت يادا خسن كومنت جلنا خيا هنقم تكا كترو يارو قارينا دبيسا تشوف نجتي